ለምን ተፎርሞላ ዳንጋ ወጣውጣና ዝቅ ይቀድር ሳውድ እስኪ ዞር በል አንተ በዚህ አይነት ናት ወልቂጤ ከነማ ብትጫወት ተሽና ደል ተሽና خر አፈሪቸኝ ካጠቆረ ባረኩ ገና ነው አልኩ እኔ ስራው አሳልጣ እየቀረጽኩ ነው እየገባኩ ነው እንዴ ብለ ተራቀቀ ናስ አንተ ምንም እኛ አሁን ለኮሚዲያን ለቲክቶክም ይሁን ለምንም አይደለም ለሶሻል ሚዲያ ይሁን ምንም የሰራ ስለሆነ ይሄው እዛ ጋር በዛ በኩል ነው የሚወጣው በስንት ጊዜያችን መሰለ ይሁን ይሄውን ፍለጋ በ5 ወራችን ነው ያገኘው በጣም የሚገርም መድኃኒት ነው ይሄን ባህላዊ መድኃኒት ደሊል ደግሞ በዚህ የታወቀ ነው የስንት ሰው ህይወት የመለሰ ስንቱን በበሽታ ይፈወሰ እና እሱ በገጠር እኔ በከተማ ሆነን ጥረት በማድረግ እንደዚህ ባህላዊ ነገሮች ብዙዎች እየፈለግን ለህዝብ ፍቱ መድኃኒት እየሰጠን ለማግኘት በጣም ያታግላል ምን ይላል እንግዲህ ያው ያለ መታከት ያለ መጥቀም ጥረት ያስፈልጋል ከዛ ስኬት ያገኛል እና በዚህ ምክንያት ሰዎች በመፈወሳቸው በጣም ደስተኛ ነኝ አንተ ተከፈተል በተለይ ሶሻል ሚዲያ ላይ ኮሜንት ምናምን ታገኘ አሁን ይሄ ማለት ነው ይኸውልህ ገና ይላቀቃል ይሄ ሶሻል ሚዲያ ላይ ስራው እንዴት በጣም ከባድ ስራ እንደሆነ በጣም እንዴት ይሄን እንዴት ተደርጎ እንደሚወጣ ዶክመንተሪ ፊልም እንትን ይላል ያምን ዶክመንተሪ ፊልም ይሄ በጣም የሚገርም የሀገራችን በጣም ትልቅ መድኃኒት ነው ይሄ ሰውዬ በጣም ትልቅ መድኃኒት ቀባሚ ነው በጣም ትልቅ የማያዘጋጀው አይነት መድኃኒት የለም ይኸው ሰውዬው ስኳር በሉ የካንሰር በሉ የአስም በሉ የሁሉም ነገር የማያዘጋጀው አይነት መድኃኒት የለም ቅጠላ በጣም ትልቅ ነው ሁሉም አለ ሁሉ በጣም ማን ነው እውነተኛ ስሙ ደሊል ሐሰን ነው ትክክለኛ ወማ ደሊል ይባላል ወማ ደሊል የሚባለው ነገር ዝም ብሎ ነገር አይደለም ስለዚህ አሁን አንዱ እንዴት ነው ባለፈው ያገኘኸው ቅጠል ስንት ነው የሸጥከው 1 ሚሊዮን ነው ያልከው 1 ሚሊዮን ማለትም ያም ሰው አቋሙ አይቼ ነው የምሸጠው አቋሙ አይቼ በጣም አቅመ እና መጀመሪያ ሰውየው መጥቶ ነው 1 ሚሊዮን የለቀቀብህ አሉ የሰጠህ ግን አንተ መጀመሪያ ትንሽ ነበር እኔ ትንሽ ነው የጠየኩት 50 ሺህ ብር ሰጠው 50 ሺህ ብር 50 ሺህ ብር ከዛ በኋላ ከዳነ በኋላ መጥቶ 1 ሚሊዮን ብር ሰጠ አይዞህ በርታ እንግዲህ በጣም በርታ በጣም ትልቅ ነው በጣም እሱ ሞራል ሰጠኝ ምንም አቅም የሌላቸው የሚደግፋቸው የሌለ እንትን ካልኩ መታከም የማይችሉ እንዲሁ ያሰጣቸዋለሁ መድኃኒት ማለት ነው ራሱ 250 ሺህ 300 ሺህ የሚያወጣ መድኃኒት እሰጣቸዋለሁ በጣም ይሄ በጣም ትልቅ ነገር ነው በጣም ያስተክም ነው ይሄ በጣም በጉራጌ ክልል ጌቶ ወረዳ ላይ ነው ጌታ ወረዳ ላይ ደግሞ መሬቱ በጣም ይለያል አሁን ይሄ የሚገኝበት መሬቱ ራሱ መድኃኒት ይለያል መሬቱ በጣም ይለያል ለም መሬት ነው በጣም የሚገርም መሬት ላይ ነው አሁን ያ ትንሹ ልጅ ለምንድን ነው ከናንተ እንትን የሚል ወደፊት ያንተ ትምህርት ለመማር አጎቱ ነህ እና እንደዚህ ይዞ እሱም በዚህ እውቀት ሸምቶ እንትን ለመመራመር ፈልጎ ነው ማለትም ሰው ለህዝቡ ለሀገሩ ይሄ ማለት ነገ ታዳጊ ነው ይሄ ነገ ታዳጊ ነው ያገር አደኔ ሺሙና አንቻ ነገ ተጣሚ ነው አሁን ፈለጋ ላይ ነኝ ጫካ በጫካ ነው የምትፈልጉት በማበር ነው የምትሰሩት መሬቱ ይወስነዋል ለማግኘት ደግሞ በጣም የሚገርም ነገር ማለት ዝም ብሎ መሬት አይደለችም ይሁን መሬቷ ትለያለች ጥሩ ቦታ በሳል ቦታ ነው የምትፈልገው በሳል ቦታ ስለዚህ በማበር ስለዚህ አሁን በጣም እኮ ይሄ ነገር ለማግኘት ማለት ነው በጣም እኮ ትኩረት ያስፈልጋል ጊዜ ያስፈልጋል ይሄ ልታገኙ ለማንኛውም ፎሎ ላይክ ሼር አድርጉልን ኦኬ ግን እኔ የምለው ይሄ ነገር ስትሰሩ በማህበር ተደራጅታችሁ ነው በማህበር አይደለም ዝም ብለህ የሆነ ራስህ አይደለም አይ ይሄ ነገር የምትሰሩት በቤተሰብ ስም በማህበር ተደራጅታችሁ ነው በቤተሰብ ስም በማህበር ተደራጅታችሁ ነው አዎ እንዲሁ ማለት የማህበሩ ምንም ስራ አስኪያጁ የማህበሩ ዋና ሊቀመንበር ናሲር ሐሰን ነው ደሊል ሐሰን ነው ማን ነው ገንዘብ ያዥ ተውፊቅ ሱልጣን ነው የማህበሩ ዋና አስተባባሪ ኮሚቴ መዚድ ስልጣን ነው እና ሌሎችም በአባልነት እስከ መራመር ድረስ እንትን ያሉ ነው አሁን ሊገኝበት ሰዓት ደርሷል ብዙ ጊዜ ብዙ ተደክሜ ነው ብዙ እንትን ብዬ ነው አሁን ይሄኛው ማለት ነው አሁን ንቡ ድፋው ነው ለዚህ አሁን ድምጽ ያሰማ ነው እዚህ እንትን ላይ ማለት ነው አሁን ድምጽ አለው ውስጥ ላይ አዎ ድምጽ አለው ይኸው ንቦቹ እነዚህ ናቸው አሁን የተንጠባጠቡ ነው የመጡ ነው የተንጠባጠቡ ነው አሁን ይሄ ብዙ ሰው ይኸው ንቦቹ ይላያል ምንም አይሉም እንደ አብርሃም በግ ናቸው በጣም ይገርም
በጃክትን ችምባ መርተሪ ያስፈልጋል መርተሪ ያስፈልጋል እስኪ እሰፈሽ እሰሁ እንትን ነው የሚገርም ስራ ነው የሚሰራው በጣም የሚገርም ስራ ነው ጉድጓዱ ዝም ብሎ አይደለም የሚቆፈረው ሰውየው እስከ 10 ሚሊዮን ብር ድረስ እከፍላለሁ አለ በጣም ሰውየው ነፍስ ላይ ነው ያለው በጣም መድኃኒት በጣም በተለይ እሱ 10 ሚሊዮን ይበል እንጂ እሱ ግን እኔ በነፃም እሱ ይዳን እንጂ ብሎ ነው ቃል ብዙ ሰዎች በጣም ብዙ ሰዎች ድነዋል በዚህ በተደጋጋሚ ስለዚህ እኔ እውነቴ ነው ማለት እኔ ከዳንኩኝ በቃ በጣም ምን ልበላ ምንም በዚህ መድኃኒት ምንም እያያህ ነው ደግሞ የሚሰራው እኛ ለነገሩ ማንም ኃይል ቢመጣ ምን ቢል ጉዳያችን አይደለም ፎርጂት አይደለም አዎ ዛጋ በሀገራችን ነው በዛ ላይ ነው ማሳችን ላይ ነው በዛ ላይ ደግሞ ምንም በህጋዊ ነው እንደዚህ በዚህ ገባ በራሳችን መሬት ምንም በግዛታችን ያው እንግዲህ ይሄ አንድ ጓደኛችን ነው እንግዲህ የሚሰራው ስራ ማህበሩ ላይ ለመግባት ነው በማህበሩ ለመግባት ማህበሩ ላይ እስከ 10,000 ብር ከፍላለሁ አለ ለመግባት እስከ 1 ሚሊዮን ድረስ ከፍላለሁ አዎ አንተ ቆይ ለዚህ ማህበር ለመቀላቀል ስትመጣ መጀመሪያ 1 ሚሊዮን ብለሃል ያው አሁን ለጊዜው እንግዲህ ምንም ችግር የለም በወንድማዊነት እናቅፋለን ብለዋል ከአዲስ አበባ እንደመጣ ሰምተናል ከአዲስ አበባ የታካቢ ከአዲስ አበባ ተክላይ ማለት ኦኬ እና እዚህ ኦኬ በዚህ ማህበር ልታቀፍ የፈለከው የትውልድ ቀያህ በመሆኑ ነው የትውልድ ሰፈር ስለዚህ አንጊያው ምናምን የሚባለው አቃጥየም ምናምን የሚባለው ያው ከዛ በተያያዘ አደማረ ተጠረቀጨ ዋና መነሻው ተጠረቀጨ ነው ተጠረቀጨ ማለት እኮ ትርጉም አለው 4 አመት 400 አመት የተቀመጠ እንጨት ነው ኦኬ 4 አመት ያው በቱሪዝም ምናምን ተመዝግቧል እስኪ ለማንኛውም ጎንበስ ብለህ ይሄ ነገር እንዴት እንደሚወጣ ታውቃለህ በጣም የሚገርም ሁኔታ ነው በሚገርም ሁኔታ ነው ይሄ አይተነዋል ይሄ ሰዎች በጣም ብዙ ሰዎች ዳንበት ነው ለመጎበኘት ከመጣ እንደዚህ ነው ብዙ ሰዎች ነው ለማግኘት እኮ እርከኑ እንዴት ነው አንድ እጅ ከስንት ነው 50 ሳንቲም ነው በጣም በሚገርም ሁኔታ ነው ያው ምታሳየው ብላት ነው የሚሰራው ሰውየው በጣም ብዙ ሰው አለ